በአዲስ አበባ መርካቶ አካባቢ ያለውን የተጎሳቆለ የአኗኗር ስርዓትና የቦታ ስያሜዎችን እንቀይራለን ሲሉ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ መርካቶ አካባቢ የሚገኘው በተለምዶ ቅጠል ተራ እየተባለ በሚጠራው አካባቢ ዘመናዊ የመኖሪያ ቤቶችን ግንባታ አስጀምረዋል። ከንቲባ አዳነች አቤቤ በዚህ ወቅት ባደረጉት ንግግር አካባቢው የተጨናነቀና ምቹ ያልሆነ በመሆኑ የእሳት አደጋ ሲከሰት እንኳን ለመከላከል አዳጋች ሆኖ ቆይቷል ብለዋል። ከዚህ ቀደም ከፍተኛ የእሳት አደጋ ተከስቶ የመኪና መግቢያ ጠፍቶ እሳቱን ለመቆጣጠር ከፍተኛ ፈተና አጋጥሞ እንደነበር ያስታወሱት ከንቲባዋ በመሃል አዲስ አበባ የመብራት አገልግሎት የማያገኙና በኩራዝ መብራት የሚኖሩ ቤቶች በዚያ አካባቢ ነበሩ ሲሉ ገልጸዋል። የእሳት አደጋ ተከስቶ ሰዎች በኪራይ አልጋ በተኙበት ተቆልፎባቸው ሲቃጠሉ አይተናል ያሉት ወይዘሮ አዳነች ለዚህም የአይን ምስክር መሆናቸውን አንስተዋል። እዚህ ስፍራ ላይ ደጋግሜ መጥቻለሁ። አንድ መጀመሪያ የመጣሁት የቀድሞ ስራ አስፈጻሚ የዚህን አካባቢ ለመኖር አስቸጋሪነት የሚደርሰውን አደጋ በየጊዜው እሳት አደጋ እየተነሳ ሰዎች ጭምር እንደሚቃጠሉ ስታነሳ እሱን አብረን ዞረን ጎብኝተን ተዘዋውረን ለማየት እንኳን አልቻልንም። እንኳን ለመኖር ማህበረሰቡን አወያይተን ለመገንባት እየተዘጋጀን እያለን ያው የተለመደው ድንገተኛ እሳት ተነሳ። መተነ በእለቱ በሰዓቱ ስናይ ሰው ሲቃጠል አየን። ይህንን ካልቀየርን በስተቀር ሌሎች ልማቶቹን ለማውራት እስከሚከብደን ድረስ አደጋዎችን አየን። እዚህ ስፍራ ላይ የሰው ልጅ ላይ ተኝቶ ሌሊት በር ተቆልፎበት እንግዲህ ያከራያችሁትን ሰዎች እየወቀስኩ አይደለም፣ ግን እንደዚህ አይነት ህይወት አሳልፈናል። መርሳት የለብንም። አልጋ ተብሎ የተከራዩ ሰዎች ተቆልፎባቸው እሳት ተነስቶ መውጫተው ሲነዱ ነበር። እሱን ባይኔን ያየሁት በሪፖርት ሳይሆን እሳቱ ቀደመን በዛ ሰዓት። ሁለተኛ መሀል አዲስ አበባ ላይ ያኔ እሳቱን ለማጥፋት በመናረጋው ጥረት በሻማ የሚጠቀሙ ቤቶች ነበሩ፣ መብራት ኮኔክት ያልተደረገላቸው። ኩራዝ አይተናል። ኩራዝ አሁን ገጠሪቷ ኢትዮጵያ ውስጥ ስለመኖሩ ራሱ ጥያቄ ነው አይደለ? እዚህ ስፍራ ላይ ግን አይቻለሁ ባይኔ። ለአደጋው መቀጣጠል እንኳን ከፍተኛ አስተዋጽኦ የነበረው ኤሌክትሪኩም አለ የሚባል ሳይሆን እርስ በርስ ተጠላልፎ እንደ ሸረሪት ድር ያንን አደጋ ብንሯሯጥም በተፈለገው ደረጃ ማስቀረት አልቻልንም። ማትረፍ የተቻለ ቢኖርም መኪና መግቢያ ጠፋ። ውስጡ እንደምታውቁት መንገድ አልነበረም። እንኳን መኪና ለሰው ልጅ እንኳን ለመንቀሳቀስ አስቸጋሪ ነበር። 10,000 ካሬ ላይ ያረፈው አዲስ የሚገነባው መኖሪያ መንደር ምቹ ህፃናትና ወጣቶች የሚጫወቱባቸው መሰረተ ልማቶች ጭምር የሚገነባበት የአካባቢውን ገጽታ ሙሉ በሙሉ የሚቀየር ነው ሲሉም ከንቲባ አዳነች ገልጸዋል። የሚገነባው 500 ቤቶችን የያዘ 9 ህንፃ መሆኑንና ከአካባቢው የተነሱ ነዋሪዎች በእነዚህ በሚገነቡት መኖሪያ ቤቶች ውስጥ እንደሚገቡ ይፋ አድርገዋል። ከዚህ የተነሳችሁትን የቅድሚያ ሰጥተን እዛም ሳትደርሱ ወደ ቤታችሁ መግባት እንድትችሉ እንጥራለን ያሉም ሲሆን ግንባታው በቀጣይ አዲስ ዓመት እንደሚጠናቀቅም ተናግረዋል። በደንብ ያላሰብንበትን ያልተዘጋጀንበትን ቃል አንገባም፣ ተዘጋጅተን ነው ቃል የምንገባላችሁም ብለዋል። በዚህ ስፍራ ላይ ያ አደጋ መልሶ ህዝባችንን እንዳይጎዳ የዚህ ቦታ ጉዳት አጠቃላይ ከተማችንም የሀገርም ጉዳት ስለሆነ በዛ እይታ ነው እዚህ የመጣ ነው። ይሄ ብቻ ሳይሆን መርካቶ ላይ በርካታ ማሻሻል ያለብን አሰራሮች አጠራሮችም አሉ። ብዙ ስሞች ተሰጥተዋል። ተራ እየተባለ ዝም ብሎ አይደለም። እሱ በውስጡ ያለውን የህይወት እንቅስቃሴ የሚያመላክት ነው። ጭር ተራ፣ ቅጠል ተራ፣ ሳር ተራ፣ ቦምብ ተራ። የተራ ህይወት አንኖርም፣ እንቀይራለን። ተራ አኗኗርና ተራ ኑሮን የተራ አጠራርን ብቻ ሳይሆን አኗኗርን ጭምር እንቀይራለን። ይሄንንም ቅጠል ተራ ተብሎ የሚጠራውን አካባቢ ወደ ውብ ድንቅ የመኖሪያ ስፍራ እንቀይረዋለን። ይሄ ድንቅ የመኖሪያ ስፍራ ስንል መኖሪያ ቤት ብቻ አይደለም። የስፖርት ሜዳዎች፣ ልጆች ቦርቀው ማደግ አለባቸው። ያንን ሁሉ እያየን ነው። ይሄንን ስፍራ እንደው መልሶ እዚህ ቤት የተቃጠለባቸውንና አሁንም በተጨማሪ ሰፋ አድርገን ለመስራት ያቀድናቸውን ሰዎች ብቻ ለማስገባት ያላሰብነው አካባቢውን በአጠቃላይ ለመቀየር ነው። ይሄ 9
ህንፃ ባለ 8 ወለል ሲገነባ ከዚህ የምትነሱትን ብቻ ነው እንደሚይዘው በርካታ ህዝብ ይይዛል። አካባቢው ላይ ያለው ማህበረሰብ እዚሁ እናስገባለን። ስናስገባ ሰፋ ያለ አካባቢ ይቀየራል ማለት ነው። የእናንተ የነበራችሁበት አካባቢ ለብዙዎች ተመልሶ በረከት ይሆናል፣ መትረፍ ይሆናል ማለት ነው። ከስስት አስተሳሰብ ውስጥ ወጥተን እቺ መሬት የኔ ናት፣ እቺኛዋ የቀበሌ ቤት የኔ ናት ብለን እንደዛ በማዳበሪያ በተለያየ መንገድ ወታትፈን ከምንኖርበት ወጥተን ለሌሎችም ጭምር በረከት እስከመሆን ድረስ እንሄዳለን ማለት ነው። ወደ መንገድ ዳር ያሉት ህንፃዎች ደግሞ ንግድ ቤቶችም አሉት። ተጨማሪ ለብቻውም ተነጥሎ የሚገነባ ንግድ ቤት አለ።